አንተ በጥቂቱ የታመንህ ቸር አገልጋይ፣ ደግ አገልጋይ በጥቂቱ ታምነሃልና በብዙ ወገን እስከምሾምህ ድረስ ወደ ጌታ ተድላ ደስታ ግባ አለውና ወደ ጌታው ተድላ ደስታ ወደ መቆያው የታላቁ ደስታ አረቦን ወደ ሆነው ወደ መጀመሪያው ደስታ ገብቶ እየተጽናና መኖር ጀመረ ይላል። ለምን አልመለስክልኝም ነበር? ለሌላው ሰው ሰጥቼ ሌሎች ሰዎች ወጥተው ወርደው ባተረፉበት ነበረ። ይህን ካለ በኋላ እዚያ የቆሙትን ሰዎች በሉ ንሱ የዚህን ያለውን የዚህን ሰው ምናን ከዚህ ሰው ተቀብላችሁ ለባለ አስሩ ወስዳችሁ ስጡት አለ። ላለው ይሰጡታል፣ የሌለውን ግን ያችኑ ያለችውንም ይወስዱበታል ማለት ይሄ ነው። ለሰው ልጅ የመጨረሻው ሀብቱ ትጋት ነው ይላል። ትጋት ትጉ ከሆነ አንድ ሰው ያን ያሰበውን የፈለገውን ነገር ሳያገኝ አይቀርም። ሊቃውንት እችች እኛንም ትዳስሰናለች። ቅድሚያው ለመድኃኒዓለም የዐቢይ ጾም 6ኛ ሳምንት ነው። እናም መጠሪያ ስሙም እንደ ቅዱስ ያሬድ አስተምህሮ ገብርኄር በመባል ይታወቃል። ይህ ሲሆን ግን ከቤተ ክርስቲያን አገልጋዮች ጋራ ይህ ዕለት ያለው ቅርርብነትና ያለው ትስስርነት ምንድን ነው? መክሊትን ከማበርከት አንጻርስ እንዴት ይታያል የሚል ነው ጥያቄው። እንደሚታወቀው በማቴዎስ ወንጌል ምዕራፍ 25 ተራ ቁጥር 14 ጀምሮ እስከ ተራ ቁጥር 31 ስታነቡት መጽሐፍ ቅዱሱን ታገኙታላችሁ። እና ይሄ መነሻው ምን ይላል? እስመ ከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወሀቦሙ። ሩቅ ቦታ የሚሄድ ሰው አንድ ሰው ነበረ እና እሱ አገልጋዮቹን ጠርቶ እንደ መጠናቸው ስጦታ ሰጣቸው። ምን ሊያደርጉበት? ወጠው ወርደው ራሳቸውን ረድተው ወገናቸውን ረድተው ትርፉን ለባለቤቱ ሊመልሱ ሊያተርፉ ማለት ነው። እና ሲሰጣቸው እንዲህ አድርጎ ነበር የሰጣቸው። ለአንዱ 5 ስጦታ ሰጠው፣ ለሁለተኛው ደግሞ 2 ስጦታ ሰጠው፣ ለአንዱ 1 ስጦታ ሰጠው፣ ለሶስተኛው ማለት ነው። መጨረሻ ላይ ላለው ለአንዱ 1 ስጦታ ሰጠው። እነዚህን ሁሉ ግን ሲሰጥ ሁሎችም ወጠው ወርደው ነግደው አትርፈው ትርፉን ለሱ ሊያስጠብቁለትና ከነርሱ ትርፉን ሊቀበል ነበረ። እና እንዲህ ካደረጉ በኋላ ሁላቸውም መሰማራት ሲችሉ ከ3ቱ አንደኛው ባለ 5 የተቀበለው አካል ወጦ ከዚያን ሰዓት ጀምሮ ሲሰጠው ገና ከዚያ ሰው እጅ ወደ እርሱ እጅ ሲገባ አንድ ነገር አሰበ። ወጦ ወርዶ ማተረፍ እንደሚችል ትርፋማም እንደሚሆን በህሊናው የገበያ ጥናት ማጥናት ጀመረ። አንድ ሰው መቼም ቢሆን ንግድ የሚነግድ ሰው አስቀድሞ ምን ማድረግ እንዳለበት አስቀድሞ ማሰብ አለበት። ቆም ብሎ ማሰብ፣ ምን መነገድ እንዳለበት፣ ምን መስራት እንዳለበት አስቀድሞ ማሰብ ማሰላሰል አለበት። ማሰላሰል ብቻ አይደለም፣ ከማሰላሰል በኋላ ከማሰብ ከማውጣት ከማውረድ በኋላ መረጃ ደግሞ ማሰባሰብ ያስፈልገዋል። ምን አይነት መረጃ፣ ምን አይነት ስራ ብሰራ ውጤታማ ሆናለሁ የሚለው፣ የትኛው ቦታ ላይ ሁኜ ብሰራ ውጤታማ እሆናለሁ የሚለው።
እነማን ውጤታማ ያደርጉኛል፣ ከነማን ጋር በወጣ በወርድ ውጤታማ እሆናለሁ የሚለውን ከቦታ መረጣ ጀምሮ ማሰብ አለበት፣ ማጥናት አለበት። ካጠና በኋላ ስራውን ሲሰራው ውጤታማ ይሆናል። ለምሳሌ ይህንን ልላችሁ የፈለኩት ምንድን ነው? መቼም ቢሆን የልብስ ኢንዱስትሪ ማዘጋጀት የሚፈልግ አንድ ባለሀብት ቢኖር እዚህ ባህር ዳር ላይ ብርድ ልብስ ላምርት ብሎ ቢሞክር ምናልባት ውጤታማ ላይሆን ይችላል። ለምንድን ነው ውጤታማ የማይሆነው? ባህር ዳር ላይ ወይንም ደግሞ እንደነ ጋምቤላ አካባቢ፣ እንደነ ድሬዳዋ አካባቢ፣ እንደነ ጅጅጋ አካባቢ ሞቃታማ ቦታዎች ላይ ብርድ ልብስ ላምርት ብሎ ቢያስብ ቢነሳ ኪሳራ ብቻ ነው የሚሆነው። ተጠቃሚ ሳይሆን ኪሳራ ነው የሚያጋጥመው። እንዳይከስር ግን ምን ማለት አለበት? ከነዚህ ሞቃታማ ቦታዎች ላይ ምን ማምረት እንዳለበት አስቀድሞ ማሰብ። ታዲያስ ውጤታማ የሚያደርገው ምን ቢያመርት ነው? አንሶላ ቢያመርት ምናልባት ውጤታማ ሳይሆን አይቀርም። ለምን? ሞቃት ስለሆነ ቦታው ለሞቃታማ ቦታ የሚለበሱ ልብሶችን ማዘጋጀት። እንዲህ ብሎ ካሰበ በኋላ ብርድ ልብስ ደግሞ ለማምረት የት ላይ ማሰብ አለበት? እንደነ ደብረ ብርሃን አይነት፣ እንደነ ደብረ ታቦር አይነት እንዲህ ቀዝቃዛ ቦታዎች ላይ ደግሞ ብርድ ልብስ ላምረት ብሎ ቢነሳ ውጤታማ ይሆናል። እና የገበያ ጥናቱ እንደዚህ ሆኖ ነው ማሰብ ያለበት። ይህ ሰው በምን እየለካ ነው? አንደኛው በገበያ ጥናት ውስጥ እያየ ነው ስለሆነ ነው። ገበያ ጥናት ሲባል ደግሞ ማንኛውንም የሚጎበኝ፣ ማንኛውንም የሚቃኝ፣ ማንኛውንም የሚወክል ስለሆነ ሁላችንም ከዚህ ሐሳብ ልንማርበት ስለምንችል ነው ይህንን እንደ መነሻ የያዝነው። ቁም ነገር ምናን ስለሆነ ከዚያ ሰው የተቀበለው ገንዘብ ስለሆነ መጀመሪያውን ገንዘብ ለማድረግ ነው። በገንዘብ ምን ይደረግበታል የሚለው ለማየት ነው። እና ይህ ሰው ይህንን ካደረገ በኋላ ከሚያስፈልገው ቦታ ላይ፣ ከሚመጥነው ቦታ ላይ፣ ውጤታማ ከሚሆንበት ቦታ ላይ ሂዶ ስራውን ቢጀምር ውጤታማ ይሆናል። እና ይሄ ባለ አምስቱ አካልም ይህንን ነበር ያሰላሰለው ቀድሞ ትርፋማ እንደሚሆን። ምን ሰርቼ ምን ባደርግ የት ቦታ ስራዬን የተቀበሉትን ገንዘብ የት ላይ ባውለው ውጤታማ ሆናለሁ የሚለውን ነገር አስቀድሞ አጥንቷል፣ አሰላስሏል በልቡናውና ሳያቅማማ ገንዘቡን ተቀብሎ ወዳሰበው ቦታ ወደ ንግድ ሄደ፣ ወጣ፣ ወረደ፣ ትርፋማ ሆነ። ስንት አተረፈ አልኳችሁ? 5 ተቀብሎ ነበረ፣ እጥፍ አድርጎ 5 አተረፈ። እኩል ትርፍ ማለት ነው። ይህንን ትርፍ አተረፈ። ሁለተኛው አካልም እንደዚሁ 2 የተቀበለው አሁንም እርሱም ሄደ። ልክ እንደ መጀመሪያው ሆኖ ነበር የሄደው። እርሱም ሙሉ ጥናቱን አጥንቶ ሄደ። በፍጹም እምነት እንደሚያተርፍም ትርፋማ እንደሚሆንም አምኖ ሳይጠራጠር ሌባ፣ ቀማኛ፣ ወንበዴ ይዘርፈኛል፣ ይነጥቀኛል፣ እከስራለሁ ሳይል መውደቅ መነሳት እንዳለም አውቆ በወድቅም እነሳለሁ ብሎ አምኖ ተነስቶ ሄደ። ከዚያም ልክ እንደ መጀመሪያው እንደ ባለ አምስቱ እርሱም 2 ተቀብሎ ነበር፣ 2 አተረፈና እኩል ትርፍ ይዞ መጣ። ባለ 4 ሆነ። ሶስተኛው አካል ግን የሚያስገርምና የሚያስደንቅ ነበረ። 1 ነው የተቀበለው። 1 ተቀበለ፣ ሄደ፣ መሬቱን ጎድጎድ አድርጎ ቆፈረ። ያንችነን የተቀበላትን ገንዘብ ጠለቅ አድርጎ በጨርቅ ጠቅልሎ ቀበራት ይላል። ምንድነው የታሰበው ይሄ ሰው ካላችሁኝ፣ አስቀድሞ ገንዘቡን ሲቀበለው ሌቦች ሲዘርፉት፣ ሌቦች ሲነጥቁት፣ ከትርፉ ይልቅ ኪሳራው እንዲህ አይነት ነገሮች ናቸው የታዩት የነበረ ስለሆነ ምን አለ? አይ የለም፣ ይሄ ጌታዬ ደግሞ ሲመጣ ገንዘቤን የጣልኸው ቢለኝ የጣልሁት እለዋለሁ። ሌቦች ነጠቁኝ ብዬ ብለውም ሊቀበለኝ አይችልም፣ ሊያምነኝ አይችልም። ስለሆነ ምን ላድርግ? አይ ይችንኑ ገንዘቡን
ወደ መሬት ቀብሬለት ቆይቼው ራሷን ገንዘቡን መልሼ እሰጠዋለሁ ብሎ የስንፍና አነጋገር የስንፍና ሐሳብ አስቦ የስንፍና አነጋገር ለመናገር ወስኖ ቆርጦ ጠበቀ እስኪመለስ ድረስ። ሰውየው ከሩቅ ሀገር ሲመለስ ምን ያህል አትርፈው ይሆን እያለ እንዴት ሆነው ይሆን እያለ እያወጣ እያወረደ መጣ። ይሄ ሰው ደግሞ እኒያ ሁለቱ ትርፋቸውን ለጌታቸው አበርክተው ምን እንደሚባሉ ምን አይነት ምስጋና እንደሚመሰገኑ እያሰላሰሉ ቆዩ። ይሄ ሰው ደግሞ ለዚህ ሰው ሲመጣ ምን እንደሚመልስለት ይህን ቢለኝ ይህን እለዋለሁ፣ ይህን ቢለኝ ይህን እለዋለሁ። ሰነፍ ሰው መቼም ቢሆን ታውቃላችሁ አይደል? ምክንያተኛ ነው። በጣም ምክንያት። መልካሙን ነገር አይ ይሄ ስለሆነ እኮ ነው ይላል። እንዲህ ስለሆነብኝ እኮ ነው፣ እንደዚህ ስለሆነ ነው፣ ይሄ ስለተፈጠረ ነው፣ ይሄ ስላልተስተካከለልኝ ነው። ምክንያት መደርደር ይችልበታል። ያውም ደግሞ አሳማኝ የሚመስል ምክንያት ነው የሚደረድረውና ይሄ ሰውም ለዚያ ሰው የሚመልስለትን ነገር ሲያሰላስል ቆየ። ጌታቸው መጣና ይቆጣጠራቸው ጀመር። ወአሃዘ ይታሰቦሙ ጌታቸው መጦ ተሳሰባቸው ይላል። ተሳሰባቸው፣ ይቆጣጠራቸው ጀመር፣ ይተሳሰባቸው ጀመር። ኑ እኔ ገንዘብ ሰጥቻችሁ ነበረ፣ እናም ወደ እኔ ኑ፣ ገንዘባችሁን፣ ትርፌን እኔ ፈልገዋለሁ፣ ትርፌን አምጡ አለ። ይህን ሲላቸው ባለ አምስቱ መጣና መልካም የሰራ ሰው ደስ እያለው ነው ወደ ጌታው የሚቀርበው። ደስ እያለው ደስ እየተሰኘ መጣና ጌታዬ ሆይ 5 መክሊት ሰጠኸኝ አልነበረም አለው። አዎ 5 መክሊት ሰጠኸኝ ነበር፣ እነሆ ገንዘብህ ይኸው፣ ከዚያም በላይ ደግሞ ሄጄ ወጥቼ ወርጄ ነግጄ 5 አትርፌ 10 አድርጌያለሁ አለው። 10ሩን ሁሉ ሲሰጠው በዚህ ደስ ተሰኘና ጌታው ቀጥታ ምንድን ነው ያለው? ኦ ገብርኄር ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍስሐሁ ለእግዚእከ። አንተ በጥቂቱ የታመንህ ቸር አገልጋይ፣ ደግ አገልጋይ፣ በጥቂቱ ታምነሃልና በብዙ ወገን እስከ ምሾምህ ድረስ ወደ ጌታ ተድላ ደስታ ግባ አለውና ወደ ጌታው ተድላ ደስታ ወደ መቆያው የታላቁ ደስታ አረቦን ወደ ሆነው ወደ መጀመሪያው ደስታ ገብቶ እየተጽናና መኖር ጀመረ ይላል። ሁለተኛው መጣ። ጌታዬ 2 ሰጠኸኝ ነበረ፣ እኔም እንደ ወንድሜ ወጥቼ ወርጄ አትርፌ 4 አድርጌያለሁ አለው። እርሱም ተመሳሳይ ትርፍ ነው ያመጣው። ተመሳሳይ ቃለ በረከትን አገኘ። ኦ ገብር ምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ። አንተ ታማኝ አገልጋይ በጥቂቱ ታምናሃልና በብዙ ወገን እስከ ምሾምህ ድረስ ወደ ጌታ ተድላ ደስታ ግባ አለው። አሁንም ያም ሁለተኛው የመጀመሪያው አገልጋይ ወደ ገባበት የደስታ ቦታ ገባ። ሶስተኛው ግን መጣና ያው ቅድም ሲያሰላው የነበረው ሲቀምረው የነበረው ነገር አለ አይደለ? መቼም ቢሆን አመፀኛ ሰው፣ ሰነፍ ሰው አሲር ነው ከጭንቅላቱ የሚያመርተው። ከልቡናው የሚያመነጨው ክፋት ነው። ከልቡናው የሚያመነጨው ተንኮል ነው። ከልቡናው የሚያመነጨው አድመኝነት ነው። ደካማ ሰው እንደዚህ ነው የሚያመነጨው፣ ክፋትን እንጂ በጎነትን መቼም ቢሆን ከልቡናው አውጥቶ አውርዶ አያውቅም፣ ተገኝቶበት አያውቅም። ቅድም መምህራችን ሲሉን ነበረ። ታላቁ ሊቅ መጋቢ ሐዲስ የኔታ አይመረ ያችን የበለስን ፍሬ መነሻ አድርገው እስራኤልን ምንም ፍሬ ሃይማኖት፣ ፍሬ ምግባር እንዳልተገኘባቸው ሲናገሩ ሲያስተምሩን ነበረ። እና እነዚያ ሰዎች ምክንያተኞች ናቸው። ልክ እንደዚያ ምክንያት እየፈለጉ ከጌታቸው ይርቁ ነበረ። እና ሰነፍ ሰው ምክንያት እየፈጠረ ከጌታው ይርቃል። ምክንያት ፈጥሮ ከእግዚአብሔር ይርቃል። ምክንያት ፈጥሮ ከቤቱ ይርቃል። ምክንያት ፈጥሮ የያዘውን ይጥላል። ምክንያት ፈጥሮ ከቆመበት ይወድቃል። ምክንያት ፈጥሮ ለሞት ይዳረጋል፣ ይጋለጣል። እና ይህ ሰው አስቀድሞ ሲያመነጨው የነበረውን ያ ክፉ ንግግሩን ጌታው ሲመጣ ጌታዬ አለ፣
አንተ ክፉ ሰው ጨካኝ እንደሆንህ አውቃለሁ። ያልዘራኸውን የምታጭድ ያልበተንኸውንም ደግሞ የምትሰበስብ ጨካኝ ሰው እንደሆንህ አውቄ ስትመጣ ምን እንደምመልስልህ ሌላ እኔ ስነግድ ሌላ ወንበዴ ቀጣፊ ቢቀማኝ ቢነጥቀኝ አንተ ደግሞ እንደማትምረኝ ጨካኝነትህን ስለማውቅ መክሊትህን ጉድጓድ ቆፍሬ በጉድጓድ አስጠብቄልህ ቆይቻለሁ። እነሆ ገንዘብህ አለና ያችንኑ አንዲቱን ገንዘብ ሰጠው ይላል። በዚህን ጊዜ እነዚያን ሰዎች ሁለቱን ሲደሰትባቸው መጥቶ ነበረ። ይህኛውን ግን በጣም አዘነበት ነው የሚለው። አዘነበት። ክፉ ሰው ያሳዝናል። ጌታውን ያሳዝናል፣ ራሱን ያሳዝናል፣ ቤተሰቡን ያሳዝናል፣ ሁለንተናውን ጎረቤቱንም ወዳጅ ዘመዱን በሙሉ ያሳዝናል። ውርደት ነው፣ ውርደት ነው፣ ሐሳር ነው፣ ጉስቁልና ነው፣ ጉስቁልና የሚከተለው። ለሌላው ሁሉ እንደዚያ ነው። ለሀገርም ጸር ነው፣ ሰላም አልባ ነው የሚሆነው። የሰላም ሰው ከመሆን ይልቅ ሰላምን የሚያርቅ ነው የሚሆነውና ይህንን ሲሰማ ጌታውን ማዘነበትና አንድ ኃይለ ቃል አስተላለፈ። በዚያ የቆሙትን ሌሎችን አገልጋዮቹን አንተ ሰው አለው፣ ለመሆኑ እኔን ጨካኝ መሆኔን ካወቅህ ለምን ገንዘቤን ባልመለስክልኝም ነበር? ለምን አልመለስክልኝም ነበር? ለሌላው ሰው ሰጥቼ ሌሎች ሰዎች ወጥተው ወርደው ባተረፉበት ነበረ። ይህን ካለ በኋላ እዚያ የቆሙትን ሰዎች በሉ ንሱ የዚህን ሰው ምናን ከዚህ ሰው ተቀብላችሁ ለባለ አስሩ ወስዳችሁ ስጡት አለ። ላለው ይሰጡታል፣ የሌለውን ግን ያችኑ ያለችውንም ይወስዱበታል ማለት ይሄ ነው። ይሄ ማለት የሆነ ሆኖ ግን ምንድነው ነው ከኛ ህይወት ጋር የሚያያዘው ከቤተ ክርስቲያን ከአገልጋዮች ጋር ይህንን ዕለት ምን ያገናኘዋል ካላችሁ፣ ለመጀመሪያ ጊዜ ጌታ የተባለ ማን ነው ከተባለ መምህር ዓለም ኢየሱስ ክርስቶስ ነው። ይህ ኃይለ ቃል በነገራችን ላይ ኢየሱስ ክርስቶስ በምሳሌ ያስተማረበት ሊቃውንቱ አንቀጸ መምህራን ብቻ ብለው ይወስዱታል። ነገር ግን አንቀጸ መምህራን ብቻ አይደለም፣ አንቀጸ ብዑላንም ጭምር ነው። የባለ ጸጎችም አንቀጽ ነው። የመምህራኑም፣ የካህናቱ፣ የዲያቆናቱ፣ የሊቃውንቱም አንቀጽ ነው። የሁሉም አንቀጽ ነው እና ጌታ የተባለ ማን ነው ከተባለ መምህር ዓለም ኢየሱስ ክርስቶስ ነው። እነዚህ በሶስት ደረጃ መክሊት የተሰጣቸው ስጦታ የተሰጣቸው አካላት ደግሞ እነማን ናቸው ከተባለ በዚህ ዓለም የሚኖሩ ምዕመናን በሙሉ ናቸው። የሰው ልጆች በሙሉ ናቸው። የሰው ልጆች ናቸው። የሰው ልጆች ለምን በየወገኑ ደረጃ ሰጥቶ እርከን ሰጥቶ ለምን ስጦታ ሰጣቸው ከተባለ ይሄ ጌታ ለነዚህ ሰዎች ስጦታ የሰጠ ይገርማችኋል፣ እኩል ስጦታ ነው የሰጠው። ምናልባት እኛ ስንመለከተው ለአንዱ 5 ስለሆነ፣ ለአንዱ 2 ስለሆነ፣ ለአንዱ ደግሞ 1 ስለሆነ የቁጥሩን ማንነት ተመልክተን የተለያየ ሊመስለን ይችላል። ነገር ግን እኩል ስጦታ ነው የሰጠው። ለምን አይበላለጥም ወይ ቁጥሩ ካላችሁ፣ አዎ ቁጥሩ ይበላለጣል። ሲበላለጥ ግን ከምን ተነስቶ ነው እንዲህ ያደረገው ከተባለ እግዚአብሔር ለሰው ልጅ ስጦታን ሲሰጥ እንደ ሃይማኖቱ ጽናት እንደ አይምሮ ስፋት ነው የሚሰጠው። ጥንካሬውን የሚመረምረው እርሱ እግዚአብሔር ነው። ሌላ ሰው ሊመረምረው አይችልም። በሰው እይታ ተመርምሮ አይታወቅም። በእግዚአብሔር ግን ተመርምሮ ይታወቃል። ወይ ይፈቅድ ይንግረው ወግይዞ ለሰብ የሰው ማንነቱን ለጌታ ለኢየሱስ ክርስቶስ ሊያስረዱት አይሻም አይደለም ይለው ዮሐንስ በወንጌሉ። ስለዚህ ለኢየሱስ ክርስቶስ የሰውን ሕይወት የኔና የእናንተን ሕይወት ለኢየሱስ ክርስቶስ ነጋሪ አያስፈልገውም። ምን ስለሆነ አስቀድሞ ስለሚያውቀን እርሱ እኛን ምናልባት እኛ የምናውቀው እኛን ነው። እኛን እናውቀው ይሆናል። ስናውቀው ግን በመጠናችን ነው፣ በመጠኑ ነው። እርሱ ግን እኛነታችንም ጨምሮ ነው የሚያውቀው። እኛነታችንም ጨምሮ ነው የሚያውቀው። ስለዚህ እኛነታችን ካወቀን የአይምሯችን ድክመትም ሆነ የአይምሯችን ስፋት ታላቅነቱን መጠኑን ያውቀዋል። ስላወቀ
ምን ያደርጋል? እንደ መጠኑ ስጦታ ይሰጣል። ሲሰጥ ግን እኩል ስጦታን የሰጠው ማለት ነው። እነዚህ ሰዎች ወደ መምህራን ስመጣ እነዚህ ሰዎች በልዩ ልዩ ደረጃ የተሰጡት ስጦታን የተሰጡት ሰዎች የዓለም ሰዎች ናቸው ብያቸዋለሁ። ልዩ ልዩ ስጦታ ተሰጧቸዋል። ወደ መምህራን ስመጣ ደግሞ እኒህ ልዩ ልዩ ስጦታ የተሰጣቸው አካላት መምህራን ናቸው፣ ካህናት ናቸው፣ ዲያቆናት ናቸው። ባለ አምስቱ ፍጹም እውቀት የተሰጠው ነው። ፍጹም እውቀት የተሰጠው አገልጋይ ነው። ያ ፍጹም እውቀት የተሰጠው አገልጋይ ያን የተሰጠውን እውቀት ተቀብሎ አክብሮ ሂዶ ራሱን አስመስሎ ደቀ መዛሙርትን ያወጣ ወንበር ዘርግቶ አትሮኑስ ዘርግቶ ደቀ መዛሙርት አስፍቶ ጉባኤ አስፍቶ የሚያስተምር የአብነት መምህር ምሳሌ ነው። ያ ባለ አምስቱ ማለት ነው። እንዴት አምስት አተረፈ? አምስት ማትረፉ እሱ በተማረው ትምህርት ያን የተማረውን ትምህርት ያን ያወቀውን እውቀት ወስዶ ጉባኤ ዘርግቶ አትሮኑስ ዘርግቶ ደቀ መዛሙርትን ሰብስቦ አስተምሮ ራሱን አስመስሎ ያወጣ መምህር ነው። እርሱ መምህር ተብሎ ለመምህርነት ደረጃ ያበቃ መምህር ነው። የአብነት መምህር ነው። ያ ባለ አምስቱ ማለት ነው። ለምሳሌ በሐዲስ ኪዳን ዘመን የነበሩት አባቶች አሉ። ቅዱስ ጳውሎስ ማንን ወለደ? ጢሞቴዎስን ራሱን አስመስሎ ራሱን አሳክሎ ለመምህርነት አበቃ። ልክ እንደርሱ ሁሉ ጉባኤ ዘርግተው የሚያስተምሩ መምህራን ናቸው። ሁለት የተቀበለው ባለ ሁለቱም እኩል ትርፍ ነው አትርፎ የመጣው። እርሱም በመጠኑ መጠነኛ እውቀት ተሰጥቶት ልክ እርሱም ደግሞ የተሰጠውን ስጦታ መክሊቱን ያበረከተ ደቀ መዛሙርትን ራሱን አሳክሎ ራሱን አስመስሎ በመጠኑ ያስተማረ መምህር ነው። ለምሳሌ የቅኔ መምህር የቅኔ ደቀ መዝሙር ነው የሚያወጣው። የቅኔ መምህር ነው የሚያወጣው። የድጓ መምህር ምን ያወጣል? የድጓ መምህር ምንድን ነው የሚያስተምረው? ቅኔ ነው ወይስ ቅዳሴ? የድጓ መምህር የሚያስተምረው ድጓ ነው። የሚያስተምራቸው ተማሪዎችም የድጓ ተማሪዎች ናቸው። የሚያስመርቃቸውም በድጓ ትምህርት ነው። የቅዳሴው መምህርም የሚያስተምረው ቅዳሴ ነው። የሚያስተምራቸውም ደቀ መዛሙርት የቅዳሴ ደቀ መዛሙርት ናቸው። የሚያስመርቃቸውም በቅዳሴ ትምህርት ነው። ያቋቋሙ መምህር የሚያስተምራቸው ደቀ መዛሙርት ያቋቋም ደቀ መዛሙርት ናቸው። የሚያስተምረው አቋቋም ነው። የሚያስመርቃቸውም ደግሞ በአቋቋም ትምህርት ነው። ልክ እንደዚህ ነው። ራሱን አስመስሎ ራሱን አሳክሎ የሚያስተምር መምህር የሚያስተምር ምሳሌዎች ናቸው። እውቀት ግን መጠን አለው። ለዚያም ነው ሙሉ አሃዙን ስንመለከተው ባለ አምስት አለ፣ ባለ ሁለት አለ። እነዚህ ምንም ልዩነት የሌላቸው ናቸው። የተሰጣቸውን ስጦታ አክብረው ተቀብለው ወጠው ወርደው ራሳቸውን አስመስለው ያወጡ መምህራን ናቸው። ሶስተኛው እርሱም በመጠኑ እንደ አእምሮው ስፋት እውቀት የተሰጠው ሰው ነው። መጠነኛ እውቀት የተሰጠው መምህር ነው። ያ መምህር ወጦ ወርዶ ማስተማር አልቻለም። ምን ማለት ጀመረ? ጌታው ሄዷል፣ ሰጥቶ ሄዷል። ወጣችሁ ወርዳችሁ አስተምሩ፣ ደክማችሁ አስተምሩ ብሏል። ነገር ግን በታዘዘው በተሰጠው መመሪያ መሰረት ወጦ ወርዶ ደቀ መዝሙር ራሱን አሳክሎ ማውጣት አልቻለም። ምኑ ትዝ ይለው ነበረ? እኔ ባስተምር መናፍቃን መጠው ቢከራከሩኝስ? እነገሌ መጠው ቢጠይቁኝስ? እነገሌ መጠው ሲጠይቁኝ ጥያቄ ቢያበዙብኝ ምን መልስላቸዋለሁ? እያለ በጥርጥር ተውጦ በጭንቀት ተውጦ ያችን የተሰጠችውን መክሊቱን ሳያበረክታት ከአንድ ወደ ሁለት ሳያዛምታት እንዲሁ ወደ ሁለት ወደ ሶስት ጆሮ እንኳን ሳያደርሳት
እንዲሁ ዝም ብሎ የቀረ መምህር ነው። እንደዚህ አይነት መምህራን ለቤተ ክርስቲያን አያስፈልጓትም። እርሱን ወደ ሁለተኛው ጥያቄ ላይ የምንመጣበት ስለሆነ እዚህ ላይ ትኩረት አልሰጥበትም እና እኔ ስጦታ የተሰጣቸው አካላት ደግሞ ደቀ መዛሙርቱ የሚገኙት በጉባኤ ውስጥ ነው። ጉባኤ አስፍተው ነው የሚያስተምሩ መምህራኑ። ስጦታውን ደግሞ እዚህ የተሰበሰበው ደቀ መዛሙርት በሙሉ ልዩ ልዩ ስጦታ ሊቀበል መንፈስ ቅዱስን ደጅ እየጸና ተቀምጧል። መንፈስ ቅዱስን ደጅ የሚጸና ምን ይባላል? መንፈስ ቅዱስን ተቀብሎ ዕውቀት ይገለጽለታል። ሁለንተና ማንነቱ ይታደሳል። ፈሪ የነበረው ደፋር ይሆናል፣ ጽቡ ይሆናል። ከመጠራጠሩ አደባባይ ወጥቶ ወደ ጽናቱና ወደ ጥባቱ አደባባይ መግባት ይጀምራል። እገሌ ያለብኝ ሳይል የሚመለከተው የክርስቶስን ፍቅር ነው የሚመለከተው። ዕለተ ዓርብን ነው የሚያስታውሰው። እርሱም ዕለተ ዓርብ ላይ ይቆማል። እርሱም ከጉባኤ ቤት እንዳለ ሆኖ ይኖራል። ጉባኤ ቤት ላይ ቁጭ ብሎ ሲማር መምህራኑ ባደራ ሲሰጡት ባደራ መልኩ የሰጡትን ያንን ስጦታ እግዚአብሔርም በመምህራኑ በኩል ያስረከበውን ያንን ስጦታ ማስታወስ ይጀምራል። ያንን ካስታወሰ ደግሞ መምህራኑን አብነት አድርጎ የሰጠውን እያስታወሰ ለምን እንደሰጠው ያውቃልና ያንን ስጦታውን ለማበርከት ደፋ ቀና ይላል ማለት ነው። እና የዋህ ምንድን ነው ከኛ ህይወት ጋር አሁን ወደኛ ህይወት፣ ወደ አገልጋዮች ህይወት፣ ወደ ደቀ መዛሙርቱም ህይወት አሁን ሁላችን አገልጋዮች ነን። ሁላችን አገልጋዮችም ነን። ሁላችን ተገልጋዮችም ነን። ዛሬ ተገልጋዮችም ነን፣ አገልጋዮችም ነን። ነገ ግን መጠነኛ አገልግሎት እያገኘን እኛ ደግሞ ሰፊውን አገልግሎት ማገልገል እንጀምራለን። ማገልገል ስንጀምር ብዙ ውጣ ውረዶች አሉ፣ ፈተናዎች አሉ። ነገር ግን ታማኝ አገልጋይ የትኛው ነው? ደግ አገልጋይ የትኛው ነው? ምን አይነት ነው ካላችሁ አንደኛ የጌታውን ትእዛዝ የሚያከብር ነው። የጌታውን ትእዛዝ የሚያከብር ከሆነ የታዘዘውን ይፈጽማል። የተቀበለውን መክሊቱን ያበረክታል። መክሊቱን ለማበረከት ይወጣል፣ ይወርዳል። ቀጥታ ወደ ተባለለት ቦታ ይሰማራል። ያኔም ትእዛዙን አክብሮ ሲሄድ እግዚአብሔርም ደግሞ ቀጥታ ከእርሱ ጋር ይሆንለትና እግዚአብሔር ከእርሱ ጋር ሳይለየው ጸንቶለት ይኖርና ያሰበው ሁሉ ነገር ይሳካለታል፣ ይስተካከለላታል ማለት ነው። ሁለተኛው ታማኝነት ነው። ታማኝነት የንጹህ አገልጋይ መለኪያው አንደኛ መታዘዝ ነው ብያችኋለሁ። ሁለተኛ ደግሞ ታማኝነት ነው። ታማኝ አገልጋይ እርሱ ለጌታው ሲታመን፣ እርሱ ለመምህሩ ሲታመን፣ እርሱ ለቤተ ክርስቲያን ሲታመን፣ እርሱ ለጉባኤ ቤት ሲታመን፣ እርሱ ለባለአደራዎቹ ሲታመን፣ እርሱ አደራ ለተሰጡት አካላት ሲታመን፣ እግዚአብሔር ደግሞ እርሱን በፊትም በኋላ ሆኖ ይመራዋል፣ ነገሩን ያስተካክልለታል ማለት ነው። ለመሆኑ መጽሐፍ ቅዱስ እስኪ እንጥቀስ። መጽሐፍ ቅዱስ ውስጥ ማን ነው ታማኝ አገልጋይ ካላችሁ፣ አንደኛ ሙሴን ውሰዱት። ሙሴን እንደ መነሻ እንደ ጥቅስ እንውሰደው። ሙሴ ታማኝ አገልጋይ ነው። የዋህ አገልጋይ ነው። ደግ አገልጋይ ነው። ሙሴስ የዋህም ኩሎሙ ደቂቀ እስራኤል፣ ከእስራኤል መካከል እንደ ሙሴ ያለ የዋህ አገልጋይ የለም። ሙሴ የዋህ አገልጋይ ነው እና የዋህነቱን ተመልክቶ እግዚአብሔር ነገሮችን ሁሉ ያቀናለት ነበረ። የዋህን አገልጋይ፣ ታዛዥን አገልጋይ፣ የጌታውን ትእዛዝ የሚያከብርን አገልጋይ እግዚአብሔር ይከተለዋል። እግዚአብሔር ሐሳቡን ያስተካክልለታል እና ሙሴ የዋህ አገልጋይ ነበረ። የጌታውን ትእዛዝ የሚያከብርም አገልጋይ ነበርና እግዚአብሔር ሙሴን አልተለየውም። መቼ? ወደ ፈርዖን ከተማ ሂድ ሲለው እሺ ብሎ ሄደ። በፈርዖን ከተማ መቼም ቢሆን የፈርዖንን ታሪክ የማታውቁ የላችሁም። የፈርዖን ፊት አስፈሪ ነው። የፈርዖን ግርማው አስጨናቂ ነው። የፈርዖን ማንነቱ አስጨናቂ ነው። የፈርዖን ሰራዊቶች ሁሉ በጣም ከባዶች ናቸው። ፈጣን ሰራዊቶች አሉት። እነዚያንም ሳይፈራ በፈርዖን ፊት ቆሞ
እግዚአብሔር ልኮኛል ብሎ የእግዚአብሔርን መልእክት መናገር ጀመረ። የእግዚአብሔር መልእክት ተናገረ። ምን አለ? ሕዝቤን ልቀቅ ብሎሃል እግዚአብሔር አለ። ፈርዖን ግን አይሆንም አለ። አይሆንም ቢልም ግን ምን ይል ነበረ? ይገዳደረው ነበረ። በማን? እግዚአብሔርን ይዞ ማለት ነው። የዋህን አገልጋይ ማን አይለየውም ብያቸዋለሁ? እግዚአብሔር አይለየውምና ማለት። ስለዚህ ሙሴን እግዚአብሔር አልተለየውም ነበርና ይህንን ፈርዖንን በፈርዖን ፊት ቀርቦ በፈርዖን ከተማ ቀርቦ ሙሴ ፈርዖንን ተገዳደረው። እናም በ9 ተአምራት በ10ኛ ሞተ በኩር በ11ኛ ስጥመት ያን የእግዚአብሔርን ሰዎች እስራኤልን ነፃ አወጣቸው ነው የምላችሁ። የሆነ ሆኖ ግን እርሱን የዋሃን አገልጋዮችን ምን ያደርግላቸዋል? ይረዳቸዋል ብቻም ሳይሆን ይከራከርላቸዋልም። ይከራከርላቸዋል ብቻም ሳይሆን ይጠብቃቸዋልም። ይጠብቃቸዋል ብቻም ሳይሆን ይቃወምላቸዋልም። የዋሃን አገልጋዮችን እንደማን? እንደ ሙሴ ለምሳሌ ምን አደረገ? በአንድ ወቅት ሙሴ ኢትዮጵያዊቲቱን አገባ ይላል። ኢትዮጵያዊቲቱን አገባ። እርሱ ዕብራዊ ነው። ነገር ግን ዕብራዊ ሲሆን ኢትዮጵያዊትን አንዲትን የኢትዮጵያን ሴት የምድያም ሴት ናት፣ የዮቶር ልጅ ናት እና እርሷን ሲያገባ ወንድሙ አሮንና እህቱ ማርያም በጣም አጉረመረሙበት ይላል። አዘኑበት። ዘር አበላሸ። እንዴት? የዕብራውያን ቆነጃጅት ከዚህ ሞልተው ከዚህ እያሉ እንዴት አንዲት የተናቁ ቤተሰቦች ካሉባት እንዴት ከተናቁ ቤተሰቦች መካከል አንዲትን የተናቀች ሴት ያገባል? ኢትዮጵያዊቲቱን እንዴት ያገባል? ብለው አሙት ይላል። ሲያሙት ግን ምን አለ እግዚአብሔር? ሙሴ አልሰማም። ሐሜት መቼም አይሰማም አይደል? እየተሰማ ከሆነ ሐሜት አይባልም። እየሰማ ከተነገረ ሐሜት አይባልም። ሳይሰማ ከሆነ ግን ሐሜት ነው። እና ሙሴ ሳይሰማ ስለነበር እግዚአብሔር ግን ምን አለ? ሙሴ ሳይሰማ እግዚአብሔር ሰምቶ ስለነበር ይህንን እርሱ መታማቱን እነዚህን ሰዎች ወዳጀ ሙሴ እናንተ እንደምትሉት አይደለም፣ እርሱን ይገርማቸዋል። እንደውም እርሱን አፍላፍ ተናግሬዋለሁ፣ አፍላፍ እነጋገረዋለሁ፣ ቃል ለቃል እነጋገረዋለሁ። ኦሪት ዘኍልቍ ምዕራፍ 12 ተራ ቁጥር 7ን ተመልከቱት። ቃል ለቃል እነጋገረዋለሁ። ስለዚህ እናንተ እንደምትሉት አይደለም አለ። መልስ መለሰለት። ከመለሰለት በኋላ እንዲህ ዝም አላለም። አሁንም እነዚህን ሰዎች ማርያምን ሕዝባዊት ናትና በለምጽ እንድትመታ አደረጋት። አሮንን ግን ካህን ነውና በውስጥ መስመር አሮን እንዲቀጣ አደረገው። አሮንን በውስጥ መስመር እንዲቀጣ፣ ማርያም ግን ሕዝባዊት ናትና በለምጽ እንድትመታ አደረጋት። ፊቷ ላይ ለምጽ ወጣባት። ለምንድን ነው አሮንን በለምጽ ያልመታው? ለምንድን ነው ያልተቆጣው? ሆኖ ነው ወይ? ተቀይሞታል፣ ተቆጥቶታል፣ ገስጾታል። ነገር ግን ካህናትን በአደባባይ እግዚአብሔር አይገስጻቸውም። በየት በኩል ነው የሚገስጻቸው? በውስጥ መስመር ነው የሚቀጣቸው። በውስጥ መስመር ያስተካክላቸዋል። አንዳንድ የዋሃን ምዕመናን አሉ፣ ለነገር ፍጆታ ግባት እያደረጉ ቄስ ገሌ እንደዚህ ነው፣ ቄስ ገሌ እንደዚህ ነው፣ አባ ገሌ እንደዚህ ነው፣ ሰባኪ ገሌ እንደዚህ ነው፣ እገሌ ነው እንጂ እገሌማ እንደዚህ መች ነው፣ አባ ገሌ እንደዚህ ነው። የሐሜት ናዳ የምናወርድ ሰዎች፣ የተግሳጽ ናዳ የምናወርድ ሰዎች፣ እንዲሁም እኛ እናስተምራችሁ የሚሉ የዋሃን ምዕመናን አሉ። እንዳይመስላችሁ እግዚአብሔር በውስጥ መስመር ካህናቱን ይቀጣል። ካህናቱን የሚቀጣ እግዚአብሔር ብቻ ነው። ማንን መነሻ እናደርጋለን? አሮንን። እና እንዴት ቀጣው አሮንን? 40 ዓመት ሙሉ ይገርማችኋል፣ የእስራኤልን መጥፎ ጸባይ ተሸክሞ እንዲንገዛገዝ አደረገው። ተሸክሞ እንዲሄድ የእስራኤል ጸባይ መጥፎ ነው እና አሮንን በዚያ ልክ የእስራኤልን ጸባይ እንዲሸከም አደረገ። ድንጋይ ሲወረውሩበት፣ የማይገባ ነገር ሲናገሩት፣ የማይገባ ነገር ሲሉት ያን ሁሉ በትዕግስት እንዲሸከመው አደረገ እና በዚያ በኩል ቀጥቶታል። ማርያምን ግን ሕዝባዊት ናትና
በለምጽ መታት ነው የሚለው። ለምን? ሁሉም እንዲያየው። ለምን? ለሌላው ማስተማሪያ እንድትሆን፣ ለሌላው መቀጣጫ እንድትሆን። የሆነ ሆኖ ግን ለማን ነው? ከዚያስ ወዳጄ ሙሴ ይጸልይላችሁ፣ መስዋዕት ይዛችሁ ቅረቡ፣ ወደ መገናኛው ድንኳን ይዛችሁ ቅረቡ አለ። መስዋዕት ይዘው ቀረቡ። መስዋዕት ይዘው ሲቀርቡ ሙሴ ጸለየ። የሙሴን ጸሎት የእግዚአብሔርን ወዳጅ የሙሴን ጸሎት የወዳጁን የሙሴን ጸሎት እግዚአብሔር ሰማ፣ እግዚአብሔር ተቀበለ። ያችን ማርያምን ከለምጿ ነፃ አወጣት። አሮንንም ደግሞ እንደዚሁ መገሰጽ ባለበት ልክ ከሌላ ቅጣት ተርፎ በእስራኤል ተሸካሚነት ብቻ እስራኤልን በመሸከም የእስራኤልን ጸባይ እንዲችል በማድረግ ብቻ በዚህ እንዲያልፈው ተደረገ ነው። ይቅርታ ተደረገላቸው እና ይህንን ሳምንት ከቤተ ክርስቲያን አገልጋዮች ጋር የሚያገናኘው ጉዳይ ምንድን ነው ከተባለ ቤተ ክርስቲያንን የሚያገለግሉ ምእመናን፣ ካህናት፣ መምህራን፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት በአጠቃላይ የሙሴን ጸባይ ሊይዙ ይገባቸዋል። የእነዚህን ሰዎች ጸባይ ሊይዙ ይገባቸዋል። የዋሃን ሊሆኑ ይገባቸዋል። የጌታቸውን ትእዛዝ አክባሪ ሊሆኑ ይገባቸዋል። ትእዛዝ ፈጻሚ ሊሆኑ ይገባቸዋል። በልቡናቸውም ቅን፣ የዋህ፣ እዚያም በላይ ደግሞ አስተዋይ ሊሆኑ ይገባቸዋል። እነዚህ ሰራተኞች አስተዋዮች ናቸው። ከነዚህ ሰራተኞች የምንማረው አስተዋይነትንም ጭምር ነው። ሌላው ከነዚህ ሰራተኞች የምንማረው ትጋትን ነው። ትጋት። አንድ አገልጋይ፣ የቤተ ክርስቲያን አገልጋይ ሊሆን የሚገባው ምንድን ነው? ትጉ ሊሆን ይገባዋል። ጠቢቡ ሰሎሞን እንደተናገረው የመጨረሻው ሀብት ለሰው ልጅ የመጨረሻው ሀብቱ ትጋት ነው ይላል። ትጋት። ትጉ ከሆነ አንድ ሰው ያን ያሰበውን የፈለገውን ነገር ሳያገኝ አይቀርም። ሊቃውንት እችች እኛንም ትዳስሰናለች። ትጋት ካለው አንድ ደቀ መዝሙር ካሰበው ሳይደርስ አይቀርም። ትጋት ካለው 24 ሰዓት ሙሉ አለል ዘለል ሳይል እንዲሁ ጽሙድ ሁኖ ከጉባኤ ቤት ሳይወጣ የመምህሩን ቃል እየሰማ ከመምህሩ የሚሰጠውን መመሪያ እየተቀበለ በዚያ መመሪያ የሚቀጥል ከሆነ መንፈስ ቅዱስን ደጅ የሚጸና ከሆነ ካሰበው ይደርሳል። ያ ካልሆነ ግን ትጋት ከሌለው አንድ 5 ደቂቃ ተምሮ የሚሰለች ከሆነ የዘላለም እውቀት ይቀርበታል። ከዚያም በላይ ደግሞ ሊቅነትን ሳይሆን ተሸክሞ የሚሄደው ስድብን ነው ተሸክሞ የሚሄደው። እንስማው ከመባል ይልቅ አንስማው የሚል ድምፅ ይሰማበታል። እና የጉባኤ ቤት ደቀ መዛሙርት፣ የአብነት ደቀ መዛሙርት ሁላቸውም ትጋት ያስፈልጋል። ለሰው ልጅ ታላቁ ሀብቱ ትጋት ነው። ነጋዴውም ቢሆን ተግቶ ከነገደ ተግቶ ከሰራ ካሰበው ይደርሳል። ተማሪም ተግቶ ከተማረ ነቅቶ ከተማረ ካሰበው ይደርሳል። ማንኛውም አካል እና ሙሴ ትጉህ ነበረ። እኒህ አገልጋዮችም ትጉሃን ነበሩ። ከትጋታቸው የተነሳ የትጋታቸው ውጤት ምን ሆነ? እኩል ትርፍ አትርፈው እንዲመጡ አደረገ። የቤተ ክርስቲያን አገልጋይ ታዲያ ምን መሆን አለበት ከተባለ ትጉ መሆን አለበት። የተሰጠውን ዓላማ መክሊቱን ማበርከት አለበት። ቄስ ከሆነ ለአንድ ቄስ የሚያስፈልገው ምንድን ነው? ለአንድ ቄስ የሚያስፈልገው ምንድን ነው? በአጠቃላይ ከሰዓት አንጻር ብዙ ነገሮችን ማለት ይቻላል። የሆነ ሆኖ ግን የቄስ አገልግሎቱ መክሊቱ ምንድን ነው ከተባለ ማጥመቅ፣ ማቁረብ፣ ማስተማር ነው። እነዚህ ነገሮች አሉት። የመምህራንስ እንደዚሁ በተመሳሳይ ወንበር ዘርግቶ ማስተማር፣ ደቀ መዛሙርትን ራሳቸውን አስመስሎ ማውጣት ነው። በራሳቸው ልክ መቅረጽ ነው። መምህር ማለት ዓይን የሌለውን ድንጋይ፣ ልሙጥ ድንጋይ ዓይናማ አድርጎ እንጀራ እንዲያወጣ፣ እንጀራ እንዲሰጥ፣ ለእንጀራነት እህል እንዲፈጭበት ዓይናማ ድንጋይ አድርጎ መውቀር ማለት ነው። ልሙጥ ድንጋይና ዓይናማ ድንጋይ መቼም ቢሆን ሁለቱ ልዩ ናቸው። ዓይናማ ድንጋይ አገልግሎት አለው። በነገራችን ላይ ልሙጥ ድንጋይም ደግሞ የሚመረጥበት አለው። ለግንባታ የሚሆነው ልሙጡ ድንጋይ ስለሆነ
አይ ልሙጡን ድንጋይ አይደለም። አሁን በያዝነው ርዕስ ምኑ ነው የሚያስፈልገው? ለእንጀራ የሚያበቃው የትኛው ድንጋይ ነው ከተባለ አይናማ ድንጋዩ ነው። እና መምህራን አይን የሌለውን ድንጋይ ጠርበው ወቅረው አይን እንዲኖረው አድርገው ፍጹም ዕውቀት እንዲኖረው አድርገው ለምእመናን ዕውቀቱን እንጀራ አድርጎ እየጋገረ እያስጋገረ እየፈጨ እየሰለቀ እያደቀቀ እንዲያቀርብ ማቅረቢያ መሶብ ያደርጉታል ማለት ነው። የእግዚአብሔር መሶብ ማቅረቢያዎች ማለት ነው። እና መምህራን ይህንን ማድረግ ይገባቸዋል። ካህናት ከላይ ከፓትርያርኩ ከቅዱስ ፓትርያርኩ ጀምሮ እስከ ታች እስከ አናጉንስጢሱ ድረስ ያለው የእግዚአብሔር አገልጋይ ልዩ ልዩ ስጦታ ተሰጥቶታል። ባለ አምስቱ ሊቀ ጳጳስ ነው። ባለ ሁለቱ ቄስ ነው። ባለ አንዱ ደግሞ ዲያቆን ነው። ባለ አምስቱ ሊቀ ጳጳስ የተባለ ምንድን ነው ካላችሁ ምን ናቸው እነዚህ? አንደኛው አንብሮተ እድ ላይ ለኤጲስቆጶስ፣ ሁለተኛው ሰይመ ቀሲስ ሰይመ ዲያቆን፣ ሶስተኛው ማጥመቅ፣ አራተኛው ማቁረብ፣ አምስተኛው ደግሞ ማስተማር የሁሉም ስለሆነ የቄስ ደግሞ ሁለት ነው። ባለ ሁለቱ ቄስ ነው። ምንድናቸው እነሱ? የቄስ ግብሩ ማጥመቅ ማቁረብ ነው። የዲያቆን እዚያ ባለ አንዱስ ማን ነው ዲያቆን ነው የተባለ? እዚህ ላይ ግብሩን አይደለም የዚያን ሰነፍ ግብሩን ሳይሆን አሃዙን ነው። ባለ አንዱ ዲያቆን ነው። የዲያቆን መክሊቱ ምንድነው? ተልእኮ ነው። አንዲት ብቻ ናት ተልእኮ፣ መላላክ፣ ህዝቡንና ካህናቱን እየተላላኩ ማገልገል ነው። እና እነዚህን መክሊቶቹን ልክ እንደነዚህ እንደ ገብርኄርና እንደ ገብረ ምእመን በአግባቡ ወጦ ወርዶ ደክሞ ታክቶ ያበረከተ ከሆነ ምን ይባላል? አንተ በጥቂቱ የታመነ አገልጋይ በብዙ ወገን እስክሾምህ ድረስ ወደ ጌታ ተድላ ደስታ ግባ የሚል ቃለ በረከትን ያገኛል ማለት ነው። ስለዚህ አገልጋይ ይህንን መምሰል አለበት። ይሄ ሳምንት የቤተ ክርስቲያን አባቶቻችን በምን መንገድ ይመስላቸዋል? እነርሱስ ማንን መምሰል አለባቸው? ሁለቱን አገልጋዮች መምሰል አለባቸው። ከነዚህ ከሁለቱ አገልጋዮች አብነት ወስደው እግዚአብሔርን ካገለገሉ የፈለጉትን ነገር ያሰቡትን ሳይሆን ያላሰቡትን እጥፍ ድርብ ጸጋና ሞገስን ይታደላሉ ማለት ነው። እና መምህራኑ በዚያው ልክ፣ ዲያቆናቱን በዚያው ልክ፣ ሁሉም እንደየመክሊቱ የሆነ ሆኖ መክሊትን ማበረከት ነው። ይህንን የምናበረክት ከሆነ ይህንን ሳምንት በደንብ አግኝተነዋል። ሳምንቱም እኛን አገልጋዮችን አግኝቶናል ማለት ነው። ይህንን ይመስላል። ይቆየን።